Yes, hi guys. Day 2 in Romania. 60 ዩሮ አለች። በ60 ዩሮ ምን መግዛት እንደምንችል አብረን እናያለን ማለት ነው። ሶ እስካሁን ሙዝ አስገብተናል። ሙዝ አለ 1 ኪሎ ሙዝ። ከዛ ኑድል ነገር የትኛውን እናድርገው? ይሄ 2 3 ከየአይነቱ አንድ እናድርግ። አንድ ይሄ አንድ በታተንኩት ነው ብራዘር። ዝም ብዬ ሳይው ይሄኛው ተመችቶኛል። ይሄኛው ስለዚህ 3 እናደርጋለን። ሌላ ወተት ምናምን ያስፈልገናል። 3% የለም ወተት 3% ፋቱ this is normal right No. Light. Light. Da. Okay, this is light. Light እናድርገው። ይሁን። Okay. እሺ። የትኛው በጣም ስለሚቻል ይሄኛው ላድርገው? የትኛው አንቺ ይሄኛው ይሄ ትወደዋለህ? ቼሪ ግን ሌላ ስትሮበሪ ቢሆን ሴፍ ነው። ሌላ ይሄኛው እችኛዋ አይተዋል? አንተ ውድ ነው። አዎ ስንት ነው? ውድ ነው። ይሁን። ሰባት ማለት ስንት መሰለህ? 1 ዩሮ ከ40 ሳንቲም ነው እንዴ? እኔ እኮ በዩሮ እየመጣሁት እኮ እንደዛ አትለኝ። ሁለት ይበቃል። እሺ ኦኬ። ለካ እኔው በዩሮ ነው እያሰብኩ ያለሁት። ያጋችሁ። እሺ ሬድ ቡል በጣም ነው የሚያስፈልገው። ወሳኙ ለ24 ሰዓት ስትሪም ወሳኙ ሬድ ቡል። ስለዚህ ስንት ላድርገው? ሬድ ቡል 4 ይሆናል። በቃ ስለሚቻል ነው የምልሽ። በጣም ወሳኝ ነገር ነው እየገዛን ያለ ነው። ፓስታ ምናምን አይቻለው። ሞኮሮኒ ሲስተር ቤት እሱን እንሰራዋለን። ቲማቲም ያስፈልገናል። ድልሁ ማለት ነው። ታለ መሰለሽ እሱ ብዙ ጊዜ ነው የምበላው። ይኸውልሽ ይሄኛው አይሾ ጎረድ ነው። ይሄኛውም ጎረድ ነው። ውሃውን ነው መግዛት ያለብን። ስፓይሲ ይሆንና ማን ይሆንና ስለዚህ ያኛውን እንተው፣ ይሄኛውን እናያዘው። አሁን ስንት ነው? 8 ይሁን። ይሄ 2 እንያዝ። እሺ በጣም ደብሊው ማለት ሀታ እኮ አለ፣ ግን ያን ያህል አስፈላጊ አይደለም። እንትኑ ኑዱሉ ብቻ ካለ በቂ ነው። ሌላ ምን እንያዝ? ምን ቀረ? እስኪ ዞር በልና ለዚህ ድልሁ ኧረ ቻይና ምናምን ነው የሚለው። በቆሎ ራሱ ብናገኝ እንደ የቆርቆሮ በቆሎ በጣም ሙዴ ነው። አናገኝም? ይሄውና አይደለ ጭት ያሳይ። እሺ እንቁላል ያስፈልጋል። እቤት አይቻልም። እዛኛው ስለሚቻል የትኛው ነው ያንቺ? የትኛው አንድ አይነት ነው እንዴ? ይሄ ሚዲየም። ይሄ ስንት ነው? 13 ነው። ይሄ 12 ነው። ይሄኛውስ? ይሄ እሺ እንቁላላችን ይዘናል። አንተ እየከበደ መጣ ጀለስ። ሄቶ ማይሆን ነገር ናይስ። ይሄ ራሱ ጸዴ ሌቭል ነው። አንቺ አይመችም? አልበላሽም። ስለዚህ ተይው። እኔም ዝም ብዬ ፔፕሲ ሙድሽ ነው። ፔፕሲ ሙድሽ። ስለዚህ ትልቁን አንድ እንውሰድ። ኖርማል ፔፕሲ ማለት ዜሮ ሳይሆን ኖርማል። አንተ ግን ሞላ አንተ። ይሄ እሺ፣ ይሄው
yes this is my baby በጣም ነው የምወደው ነው የምላችሁ this is my favorite እንትን ፍሩት አናናስ እሺ እዚህ ጋር ምናምን የምትፈልጊው ነገር አለ ባርስ ምናምን ብዙ አይደለሽ እሺ ነው ወደዚህ ይሄ አይመጣውም እንግዲህ ያፈጋረው ነው ሰራይም አይደል ይሄን ነው ባለፈው ያሳየሽን ቻሌንጅ ላይ እቺን ሜንሽን አድርጋ ነበርና ጋይስ አለማችን ወዴት እየሄደች እንደሆነ ያያችሁ ነው ማን እንደምትጠጡ ያያችሁ ነው be take care here we will be take care እስካሁን ያዝነው ስንት ይሆናል ዝም ብለህ 30 ምናምን አይሆን 30 ዩሮ ምናምን ቢሆን ከዛ ወደዚህ ዳቦ ወሳኙ ነገር ዳቦ ለህይወታችን ወሳኝ እቺ አሪፍ ነች ሳያት አይደል አምራኛለች እቺኛዋ ዳቦ ቆንጆ ናት የፈረንጅ ናት ይሄ ነገር ጎማ የለውም ስለዚህ ምን ቀረ ነው ስታየው እቺ ነው ያሽንኪ ስለዚህ ምን ቀረ እዚህ ጋር ፋስት ፉድ የምትፈልጊው ነገር አለ አይስክሪም ምናምን አይስክሪም ጸጥ እግዚአብሔር ያውን አሪፍ ነው ቫኒላ ነው አዎ ግን ስንት ነው 27 ከጥቅሙ ጉዳቱ አይ ቲንክ ሶ አሁን ይሄንን እናስመዝን ሳይሆን እንከፍልና እንትኑን ደግሞ በኋላ እናያለን ማለት ነው የሳይ ጋይስ አንድ የረሳናት ዕቃ ነበረች እሷ ምንድነች ቡና ውሃም አልገዛንም ይሄው ጃኮብስ እንደናስካፊ ውሃ ጨምረን መጠጣም ይሄንን ውሃ ታፈላለህ እንደ ቡና ኖርማል ቡና ውሃውን ጨምረን መጠጣም ውሃውን ጨምረን ትጠጣለህ በቃ ስኳር አለ አቤት ከሌለ እንያዝ ይሄን ይዘናል ውሃ ያስፈልገናል ይሄን እዚህ እናስቀምጥና ውሃ የቱ ጋር ነው ያለው ንገረኝ ይዤ ልምጣ እንዴ ዳብረን እሺ አንተ ይሄን ይዘናል ቆንጆ ሸቀኝ ነው እንኩት እሺ የትኛውን እንያዘው ውሃ ለዚህ ወደዚህ ሚነራል ሚደውንም ወደዛ የትኛውን ይሻል ይሄኛው እቺ አሪፍ ነች አኳታ ደግሞ ኖርማል ነው 4 ብር ከምናምን አንዱ ፍሬ ነው ስድስቱን ነው ሰዳ በኡበር አላ እንደዚህማ ችግር የለው ውሃ ያዝን እንትን ያዝን ስኳር እኔ ላንተ ነው እንጂ ያው ስኳር ሞክር የሳይ አሁን እንትን ወደ ኢሳ ስለዚህ ጋይስ ዝጋው ሰብስክራይብ ያደርጋችሁ ካሜራማን ሰብስክራይብ ጋይስ ኤቨሪባዲ ሰብስክራይብ የሳይ ጋይስ ይሄው ከፍለን ወተናል እቃዎቹ እዚህ ጋር አሉ አንዳንድ ነገሮችን ገዛስተናል ምናምን ውሃም ቀርቶን ነበር ውሃ ምናምን ገዛ 258 ምን ይባለው ብሩ ሮር ወይ ደግሞ ሌ 258 ሌ ነው የመጣው 258ን ወደ ዩሮ ስንቀይረው ኦልሞስት ወደ 55 56 አካባቢ ነው ስለዚህ 60 ዩሮ ብዙ ነገር ምግብ መጠጥ ውሃ ምናምን ሁሉ ነገር ችሎልናል ስለዚህ ሮማኒያ ኢትስ ቬሪ በጣም ጸዴ ሀገር ማለት ነው በእንደዚህ አይነት ነገር ሶ ይመቻችሁ ሰብስክራይብ ማድረጋችሁ እንዳትረሱ ሌሎች ቪዲዮዎች ደግሞ አሁን ፖስት ይደረጋሉ የሳይ ዮቶራችን እና ማን ብለስ የሳይ